የአሜሪካና የኢራን የሰላም ስምምነት ባልተጠበቀ መናወጥ ውስጥ ይገኛል። ዋሽንግተንና ቴህራን በየደቂቃው በሚለዋወጡ አዳዲስ መግለጫዎች እርስ በርስ እየተወነጃጀሉ ነው። የጦርነቱ ዕጣ ፈንታስ ወዴት እያመራ ነው? ወደ ዝርዝር መረጃው ከመግባታችን በፊት እንዲህ ያሉ እውነተኛና ሚዛናዊ የሆኑ የጂኦ ፖለቲካዊ መረጃዎች ሁልጊዜ ቀዳሚ ለመሆን ቻናላችንን አሁኑን ሰብስክራይብ እያድርጉ እያለን የደውል ምልክቱንም በመጫን የቤተሰብ አባል ይሁኑ። የዓለምን ትኩረት በከፍተኛ ሁኔታ በሳበው የአሜሪካና የኢራን የሰላም ሂደት ዙሪያ አስገራሚ ውስብስብና ሰበር የተባሉ ክስተቶች በዋሽንግተን በባህረ ሰላጤው ሀገራትና በስዊዘርላንድ የድርድር መድረኮች ተመዝግበዋል። እነዚህ ክስተቶች የሰላሙን ስምምነት ሙሉ በሙሉ አቅጣጫ ሊያስቀይሩ የሚችሉ ናቸው። የመጀመሪያውና ትልቅ አስገራሚ ዜና የተሰማው በቀጥታ ከዋሽንግተን ዲሲ ነው። የአሜሪካው ሴኔት ትላንት ምሽት በታሪካዊና እጅግ አነጋጋሪ በሆነ ድምፅ አሰጣጥ በፕሬዝዳንት ዶናልድ ትራምፕ ላይ ሊጣል ታስቦ የነበረውን የጦርነት ስልጣን ገደብ ውድቅ አድርጎታል። በ50 ለ47 በሆነ እጅግ በጠበበ ድምፅ ልዩነት የሴኔቱ አባላት የፕሬዝዳንቱን ወታደራዊ እርምጃ የመውሰድ ስልጣን እንዳይገደብ ወስነዋል። ይህ ውሳኔ ከቀናት በፊት በምክር ቤቱ ማለትም በሃውስ ኦፍ ሪፕሬዘንታቲቭ የጸደቀውን ተቃውሞና የትራምፕን ስልጣን ለመገደብ የተደረገው ጥረት ሙሉ በሙሉ ወደ መክሸፍ የተቀየረ ሲሆን ለትራምፕ አስተዳደርና ለሪፐብሊካን ፓርቲ ደግሞ እጅግ ታላቅ የፖለቲካ ድል ሆኖ ተመዝግቧል። በዚህም ምክንያት ትራምፕ በኢራን ላይ ወታደራዊ እርምጃን ለመውሰድ ያላቸውን ሙሉ ስልጣን እንደቀጠለን። ይህ በሴኔት የተገኘው የፖለቲካ ድል እንዳለ ሆኖ የዋይት ሃውስ አስተዳደር ለዚሁ ወታደራዊ ግጭት ማስፈጸሚያ የሚሆን ግዙፍ የገንዘብ ጥያቄ ለኮንግረሱ በይፋ አቅርቧል። ትራምፕ ላለፉት ወራት በመካከለኛው ምስራቅ ለተካሄደው ወታደራዊ ግጭት ለጦርነቱ ወጪዎችና ተያያዥ መከላከያ ፍላጎቶች የሚውል የ88 ቢሊዮን ዶላር ተጨማሪ በጀት እንዲፈቀድላቸው በይፋ ጠይቀዋል። ይህ እጅግ ግዙፍ የገንዘብ መጠን አሜሪካ በድርድር ጠረጴዛ ላይ ብትቀመጥም በስተጀርባ ግን ወታደራዊ አቅሟን ለማጠናከርና ለማንኛውም አማራጭ ዝግጁ ለመሆን ምን ያህል ቁራጥ መሆኗን ማረጋገጫ ነው ተብሏል። ወደ መካከለኛው ምስራቅ የባህረ ሰላጤው ቀጠና ስናመራ ደግሞ በሁለቱ ሀገራት መካከል በቅርቡ ከተደረገው ባለ 14 ነጥብ የመግባቢያ ስምምነት ወይም በኋላ በሆርሙዝ ባህረ ሰላጤ አስተዳደር ዙሪያ ከፍተኛ የዲፕሎማሲ ሽኩቻና ሽሚያ እየተካሄደ ይገኛል። በዚሁ ስምምነት 5ኛ አንቀጽ ወይም ክላውዝ ላይ በተቀመጠው መመሪያ መሰረት ኢራን ከጎረቤቶቿ ከኦማንና ከኳታር ጋር እጅግ ጥብቅ የሆኑ ውይይቶችን እያደረገች ነው። የኳታሩ ጠቅላይ ሚኒስትር መሐመድ ቢን አብዱራህማን አልታኒ በሰጡት መግለጫ የባህረ ሰላጤው ሀገራት ይህንን እጅግ ወሳኝ የባህር መስመር በጋራ ለማስተዳደር የሚያስችል ሰፊ የኢኮኖሚ ማዕቀፍ እያጠኑ መሆናቸውን አረጋግጠዋል። ነገር ግን እዚህ ጋር ትልቅ ችግር አለ። ኢራን በአካባቢው የሚገኘው የረጅም ጊዜ የአሜሪካና የእስራኤል ወታደራዊ ኃይልና መገኘቱ በአስቸኳይና ሙሉ በሙሉ እንዲቀንስ ከፍተኛ ጫና እያደረገች ትገኛለች። ይህ ደግሞ አሜሪካ በቀላሉ የምትቀበለው ጉዳይ አይደለም። በሌላ በኩል በስዊዘርላንድ የሰላም ውይይት እየተካሄደ ባለበት መድረክ ላይ የኒውክሌር ፍተሻን በተመለከተ እርስ በርስ የሚጋጩ መግለጫዎች ወጥተው ውጥረቱን ይበልጥ አባብሰውታል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና የፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን ከዚህ ቀደም ጥቃት የተሰነዘረባቸውንና የተደበደቡበትን የኒውክሌር ጣቢያዎች ለዓለም አቀፍ ታዛቢዎች በሩን በሰፊው ለመክፈት ሙሉ በሙሉ ተስማምቻለሁ ብለው ነበር። ሆኖም ግን የኢራን ከፍተኛ ባለስልጣናት ይህንን የአሜሪካ መግለጫ በአስቸኳይ አስተባብለውታል። ቴህራን በእነዚህ ቦታዎች ላይ ታዛቢዎችን ለማስገባት የደረሰችበት ምንም አይነት ስምምነት ሆነ የተቀመጠ የጊዜ ሰሌዳ በአሁኑ ሰዓት የለም ስትል በይፋ ክዳለች። ይህ በሁለቱ ወገኖች መካከል የተፈጠረው አለመግባባት ድርድሩን እንዳያናጋው በመስጋት የዓለም አቀፉ የኒውክሌር ኤጀንሲ ኃላፊ ራፋኤል ግሮሲ ውጥረቱን ለማረጋጋት ማብራሪያ ሰጥተዋል። ግሮሲ እንዳሉት ፍተሻው በሂደት በዚያው በስምምነቱ ማዕቀፍ መሰረት የሚከናወን ቢሆንም አሁን ባለው የመጀመሪያ ደረጃ ላይ ግን የጊዜ ሰሌዳው ያን ያህል ወሳኝ ወይም አንገብጋቢ አይደለም በማለት የሁለቱን ወገን ቁጣን ለማብረድ ሞክረዋል።
በመጨረሻም የሊባኖስ ጉዳይ ለዚህ የሰላም ስምምነት ትልቁና ዋነኛው ማሰንቆ ሆኖ ቀጥሏል። በደቡብ ሊባኖስ የተኩስ አቁሙን ሂደት በአቅራቢያ ለመከታተልና ለመቆጣጠር በሚቋቋም የጋራ የደህንነት ሴል ዙሪያ በሁለቱም ሀገራት መካከል ከፍተኛ ልዩነት አለ። የኢራኑ ፓርላማ አፈጉባኤና የቴህራን ዋና ተደራዳሪ የሆኑት መሐመድ ባጋር ጋሊባፍ ዛሬ በሰጡት መግለጫ እስራኤል ከሊባኖስ መሬት ላይ ወታደሮቿን ሙሉ በሙሉ ካላስወጣች ኢራን ከአሜሪካ ጋር ወደ መጨረሻውና አጠቃላይ ወደ ሆነው የሰላም ውል በምንም ተአምር እንደማትሻገር በድጋሚ ጠንከር ያለ ማስጠንቀቂያን ሰጥተዋል። ይህ የኢራን አቋም ደግሞ ዋሽንግተንን ዳግም እያሰበች ነው። እንግዲህ ተመልካቾቻችን ባለፉት ሰዓታት ውስጥ በአሜሪካና በኢራን መካከል የተመዘገቡት ሰበር መረጃዎች እነዚህን ይመስላሉ። ለዛሬ ያዝናላችሁ ሰበር መረጃ ይህንን ይመስል ነበር። መረጃውን ከወደዱት ላይክ እንዲሁም ለሌሎች እንዲደርስ ሼር ማድረጉን እንዳይረሱ እያለን ሀሳብ አስተያየቶን ኮሜንት መስጫው ላይ አስቀምጡልን። በቀጣይ አዳዲስና ትኩስ መረጃዎች እስከምንገናኝ ሰላም ቆዩ። ሰላም ለሀገራችን፣ ሰላም ለዓለም ይሁን።